ሰላም 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 እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። እግዚአብሔርን ስለዚህ እድል አመሰግነዋለሁኝ። በዛሬው ቪዲዮአችን የጾም ዱለት በአበባ ጎመን አድርገን ቆንጆ አድርገን እንሰራለን። እንደምታዩት በጣም የሚያምር ነው። በአካባቢያችን የምናገኘው አትክልት ትንሽ ለየት ባለ መልክ ሰርተን ለመመገብ እንሞክራለን። ወደ አሰራሩ እንገባለን። ተከታተሉኝ። በቅድሚያ አበባ ጎመን መጠኑን እንደ ቤተሰባችን ብዛት ወይ የሚበቃን ያህል እናዘጋጃለን። ቀይ ሽንኩርት እና ቃሪያ የተከተፈ ያስፈልገናል። ቅመማችን ይሄ ኮሰረት ነው። ነጭ ሽንኩርት አንድ 10 ፍሬ፣ ኮረሪማ ከተቻለ በቤት ውስጥ ያዘጋጀነው ቢሆን ይመረጣል። እንደዚሁም ሚጥሚጣ፣ የማይቀረው ጨው። እንደዚህ ከሚያምሩ ሎሚዎች መካከል ደግሞ አንዷን መርጠን ለማጠብ እንጠቀምበታለን። በቅድሚያ አበባ ጎመኑን እንከትፈዋለን ወይ በማሽንም መፍጨት እንችላለን። ለመክተፍም ግን ያን ያህል ከባድ አይደለም፣ በቀላሉ ነው የሚደቀው። እንደዚህ ከትፈን እናዘጋጀዋለን። በሎሚ በጨውና በውሃ አድርገን እናጥበዋለን። አንድ 3 ደቂቃ ወይ 5 ደቂቃ ቆይተን እናጥበዋለን። አንድ ሎሚ ነው የተጠቀምኩት። በጣም ብዙ ውሃ ነው ያለው፣ ደስ የሚል ሎሚ ነው። እሱን አድርጌ ትንሽ ጨው እንዳስፈላጊነቱ አድርጌ ለማጠብ አዘጋጀዋለሁ። እንደዚህ ካረኩት በኋላ ለትንሽ ደቂቃ ተወዋለሁኝ። እስከዛ ሽንኩርቴን አቁላላለሁ። በደንብ አጥቤ አጠነፍፈዋለሁ። በኋላ ላይ ከመጨመሪያ በፊት ቀይ ሽንኩርት በመጠኑ ዘይት አድርገን እናቁላላለን። አንድ መካከለኛ ቀይ ሽንኩርት ነው የተጠቀምኩት። አበባ ጎመኑን አጥቤ በደንብ አንጠፍጥፌዋለሁኝ። እሱን እንጨምራለን። አብረን ከቀይ ሽንኩርቱ ጋራ እንጠብሰዋለን። ነጭ ሽንኩርቱን ከትፈን እንጨምራለን። ዘይቱን በጣም ነው የመጠጠው ያረኩበትን ዘይት። ከዚህ በላይ ግን መጠቀም አልፈልግም፣ ስለዚህ አልጨምርበትም። የተወሰነም ነው ያደረኩት፣ አላበዛሁትም። በመጀመሪያም በኋላ ላይ የነበረው እንዳለ መጥቶታል። መጥበሻው ላይ ምንም ዘይት ያለበት አይመስልም። እሱን እስቲም እያረኩኝ ለማብሰል ሞክራለሁ። ከዚህ በኋላ ያለውን ኮሰረት በእጃችን ትንሽ አሽተን እንጨምርበታለን። ኮረሪማ አንድ የቡና ማንኪያ፣ ሚጥሚጣ 2 የቡና ማንኪያ እጠቀማለሁ። እንደዚሁም ጨው አንድ የቡና ማንኪያ በቂ ነው፣ ሚጥሚጣው ላይ ጨው ስላለ። ይህንን በደንብ አድርገን እናቀላቅለዋለን። ሰብስክራይብ ያላረጋችሁኝ ወዳጆቼ ወይ ይሄን ቪዲዮ የምትመለከቱ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ፣ አሳስባለሁ። ስለተከታተላችሁኝ ስለተከታተሉኝ
አመሰግናለሁ። እንደዚህ አድርገን ከቀላቀልን በኋላ ቃሪያ እንጨምርበታለን። ቃሪያው እንዲበስል ስላልፈለኩኝ ወደ መጨረሻ ነው የምጨምረው። በሩዝ በፓስታ አድርገን ከምንበላው ይሄ በጣም ነው የሚጣፍጠው። አበባ ጎመን በእንደዚህም ሰርተን መመገብ እንችላለን። ቆንጆ አድርገን እናቀርባለን። በዚህ መልኩ ሰርታችሁ እንድትሞክሩት ጋብዛለሁኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው